አንዳንዴ እውቀት ከሌላችሁ ለውይይት ሬዲ ሆናችሁ እንዳትመጡ ባካችሁ ፕሊዝ። እውነቴን ነው። እኔ በጣም ያፈርኩት ዛሬ ማለት እንዴ እኔ ያቃጠለኝ እጄን የደከመኝ እኮ እጄ እንደዚህ ይዤ እኔ ፈሪያማ ነገር አለው ብዬ ማለት ነው። ነገሩ በሰላ በኩል ፈሪያማ ነገር አግኝቻለሁ ቢያንስ ብቻ ሲለው ልጁ በጣም ስማርት ሆኖ እኔ እውነት ድሮም ስማርት እንደሆነ ነው የማውቀው ሳላ ዛሬ ደግሞ በጣም መስጦኛል። ስለመበረዝና ስላለመበረዝ ላይ ጥናት አድርገን መምጣት ነበረበት። ሬዲዮን ሌልቃ ታቃቶት ስለመጽሐፍ ቅዱስ ማውራት በቃ ጨርሰናል ብላችሁ ውጡ ነበር እምለው ማለት ነው። እኔ ብሆን ማለት ነው። እውነቴን ነው። እውነቴን ነው። እኔ ከልቤ ነው እንደዚህ እያንገበገበኝ ነው የምነግራችሁ። እኔ ዛሬ ተንገብግቤያለሁ። እኔ መጽሐፈ ቅዱስ ሰማዕቱ ብራና በሉልኝ። በቃ የዛሬው ውይይት ማለት فمن شرح الله صدره للإسلام فهو على نور من ربه አንዳንዴ እውቀት ከሌላችሁ ለውይይት ሬዲ ሆናችሁ እንዳትመጡ ባካችሁ ፕሊዝ። እውነቴን ነው። እኔ በጣም ያፈርኩት ዛሬ ማለት በጣም እኔ ዛሬ በጣም ነው ያፈርኩት። እውነት ነው የምነግራችሁ። በጣም ማለት ነው በጣም በኖርማል ቀን እንኳን ቤታችን ላይ የምናደርገው ውይይት ከዚህ የተሻለ ነው። በጣም ከዚህ ከመምህር ዲያቆን የተሻለ ነው። ቁርአን ኢዝ ፐርፌክት። እናቴ ትሙት በቃ እኔ ሳላ አንደኛ ነው። ሁለተኛ ያመጣቸው ራሱ ዲያቆን ያመጣቸው ቁርአን ላይ ያመጣቸው እንትን የሆነ በቃ ለዲቤት የማይቀርቡ የለም የሆነ የሰፈር ውስጥ ወሬ የሚመስል ነገር አንድ ማስረጃ ነው የከፈተው። እሱም የ10 ጡት ወደ 5 መቀየር የምትለውን እሷን ብቻ ነው ማስረጃ የከፈተው። ሌላ ማስረጃ አልከፈተው። አላየነው። የሆነ ሰዓትማ አላውቀውም ሲሉ እንደ 15 ቀን ሙሉ ምን ትሰራ ነበር? ስለመበረዝና ስላለመበረዝ ላይ ጥናት አድርገን መምጣት ነበረበት። ሬዲዮን ሌልቃ አሁን ስለ ኢየሱስ ስቅለት አልተወራም። ስለ ኢየሱስ ስለ ነብያቶች አልተወራም። ስለ ምናምን አልተወራም። ሁሉንም አልተጠየቅም። የተጠየቀው ስለ መጽሐፍ ቅዱስ ብርዘት ነው። ስለ መጽሐፍ ቅዱስ መጠበቅ ነው። ስለዚህ ሳታጠና እንዴት ትመጣለህ ነው አንደኛ። እኔ በጣም የሚገርማችሁ ነገር ባይዘው ልጁ ሆን ብሎ በሰማዕቱ ብራና ለመደበቅ ሞክሯል። አንደኛ ሆን ብሎ በሰማዕቱ ብራና መጽሐፍ ለመደበቅ ሞክሯል። በቃ አለቀ። አንደኛ። ሁለተኛ ሳላህ በዚህ ዙሪያ ላይ ሲጀምር ማውራት አልነበረበትም፣ ግን የራሱ መጽሐፍ ስለሆነ ዘና እያለ አስተናግዶታል። አሁን ለምሳሌ እኔ ብሆን በዲቤቱ መካከል እኔ ብኖር አላስወራቸውም። ምን ነው ለምሳሌ አልቀበልም። ከርዕስ የወጣ ስለ ሳላህ መጽሐፍ ምን አገባኝ? እኔ ቁርአንና መጽሐፍ ቅዱስን ርዕስ ይዤ ገብቼ እኔ ብሆን ዳኛው አሁን ማለት ነው አላስወራቸውም። እኔ ማይሲር هذا الشيء يعني መምህር እባክዎት ካቃቶት ስለ መጽሐፍ ቅዱስ ማውራት በቃ ጨርሰናል ብላችሁ ውጡ ነበር እምለው ማለት ነው። እኔ ብሆን ማለት ነው ስለ ሰማዕቱ ብራና መጽሐፍ አልያዝኩም። ቀጠሮ ነው አልያዝኩም። እንዴ ምን አገባንኛ? ስለ መጽሐፍ ቅዱስ ማወቅ ፈልገን ስለ ሰማዕቱ ብራና እኔ ምን አገባኝ ስለ ሰማዕቱ ብራና? እና በአጠቃላይ ዛሬ ያየሁት ነገር ምንድነው? ሰማዕቱ ብራና ማነው መጽሐፍ ቅዱስ ከሰማዕቱ ብራና መጽሐፍ እንደማይሻል የሆነ ሳላህ በእጁ ስለጻፈው ካምሮ ምናምን ሚክስ አድርጎ በቃ የተመቸውን ነገር በቃ እንደጻፈው ከዛ አለጊውጥ ምን ነው ዛሬ ማለት ነው። በጣም ይቅርታ እድሜ ላንተ ዲያቆን፣ እድሜ ላንተ ያኔ በአንተ ምክንያት ማለት ነው። እውነቴን ነው። እኔ ከልቤ ነው እንደዚህ እያንገበገበኝ ነው የምነግራችሁ። እኔ ዛሬ ተንገብግቤያለሁ። እኔ እንዴ መጽሐፍ ቅዱስና ቁርአን ይዘን ገብተን ስለ ሰማዕቱ ብራና በጣም ሼም ነው። እናቴ ተማ ካደከማችሁ ካቃታችሁ በቃን ብላችሁ መውጣት ነው። አንችልም ብላችሁ መውጣት ነው። እና እኔ እንጃ ከዚህ በኋላ መጽሐፍ ቅዱስ እኔ ልትወያዩ የምትመጡ ሰዎች ራሱ በቃ ሰማዕቱ ብራና በሉት። ከነገ ጀምሮ መላው የእስልምና እምነት ተከታዮች
መጽሐፈ ሰማዕቱ ብራታ በበሉት በቃ መጽሐፈ ሰማዕቱ ብራታ መጽሐፈ ሰማዕቱ ብራና ቅዱስ በሉት በቃ አለቀ። በዛሬው ውይይት መሰረት ማለት ነው። እውነቴን ነው እንዴ ጊዜን ያቃጠለኝ እኔ ያቃጠለኝ ጊዜ ነው። እንቅልፌን አጥቼ ቁጭ ማለት ስለ ሰማዕቱ ብራና ላዳምጥ ነው እንዴ ነው የገባሁት እኔ። ስለ ሰማዕቱ ብራና ምን አገባኝ እኔ። አንገብግቦኛል። ጊዜን በጊዜ ቀልደዋል ዲያቆን፣ በጊዜ ነው የቀለዱት ዛሬ። እውነቴን ነው እንዴ። ወይ ላውራበት በደንብ በሩን ዘግቼ ዛሬ አዩ እውነቴን ነው ዛሬ መምህር ዲያቆን በጊዜ ኮፕሊንግ አድርጉልኝ፣ ቶሎ በል ኮፕሊንግ አድርጉኝ። ዛሬ ላውራብ መጽሐፈ ቅዱስ ሰማዕቱ ብራና በሉልኝ። በቃ የዛሬው ውይይት ማለት ነው። ወይም እኔ እንጃ በቃ ቼንጅም በሉት በሰማዕቱ ብራና በቃ ቼንጅም በሉት እንዴ። ሰሂህ አልቡኻሪን እንኳን ሳያጠኑን የመጡት ዲያቆን፣ ሰሂህ አልቡኻሪን እንኳን ሳያጠኑን የመጡት ዛሬ አዋርደውናል፣ ቀብረውናል። ዛሬ ዲያቆን በጣም ነው የቀበሩን። ሀዩ ሁለተኛው ቅድም የጻፍሽልኝ ኮመንት ላይ ምን ነበረ ካፉ የወጣው? እኔ ያስኩት ሱረቱል በእንትን የሚለው ማነው ሰሂህ አልቡኻሪ የሚለውን ነው ያስኩት እኔ። አልቡኻሪ ያለውን ያስኩት እኔ ጋይስ። እኔ በጣም ኪሚሲውን ራሱ በስህተት እንኳን አንዱን እንኳን መልሱ እያለ ነበር ኮመንት ላይ ማለት ነው። ተቃጥዬ ለሞት ዛሬ ወላሂ ቅጥልን ያልኩት እኔ ማለት እንዴ። እኔ ያቃጠለኝ እጄን የደከመኝ እኮ እጄ እንደዚህ ይዤ ፍሬያማ ነገር አያለው ብዬ ማለት ነው። ነገሩ በሳላ በኩል ፍሬያማ ነገር አግኝቻለሁ። ቢያንስ የተጠቀማቸው ታክቲኮች ሳላ ለተናገረው ነገር ሁለተኛ ዙር ላይ የቀየረው ሲስተም በሁለተኛው 10 ደቂቃ ላይ 15 ደቂቃ ሳላ አውርቶ 15 ደቂቃ ዲያቆን ሲያወራ ምን አለው? ዝም ብሎ ብቻ ቃል ፈረንጆችን መደርደር ትርጉም የለው ምናምን ሲለው፣ የፈረንጅ ዲያቆኖች ናቸው እንግዲህ እንትኖች ናቸው አይደል? የፈረንጅ ምሁሮች ናቸው እነዛ። ፈረንጅ መደርደር ብቻ ሲለው ልጁ በጣም ስማርት መሆኑ እኔ እውነት ድሮም ስማርት እንደሆነ ነው የማውቀው ሳላ። ዛሬ ደግሞ በጣም መስጦኛል። በቃ ምን አመጣለት? በቃ ፈረንጆቹማ ካልተመቹ አለና ገባለት መጽሐፍ ቅዱስ ላይ ማለት ነው። እነ ዜና መዋዕል ምናምን ላይ ገባ ልጁ። በቃ አሜዚንግ በቃ የገባበት መንገድ ማለት ነው የተደነኩበት እኔ በጣም ማለት ነው። በቃ እንዴት መወያየት እንዳለበት እንዴት በቃ ምን አይነት መልስ መስጠት ነው። ከዛ በዛችው 10 ደቂቃ ውስጥ እዛው ውስጥ ምን አደረገ? ያነሳቸውን ክሌም እስልምና ላይ ያነሳቸውን ነገሮች አጠራቸውና አለፈ ማለት ነው። በዛች በ10 ደቂቃ ውስጥ ተጠቀመበት መልስን በመስጠት ወደ መጽሐፍ ቅዱስን በመግባት ነጮቹን ልተውልህ ብሎ ወደ መጽሐፍ ቅዱስን በመግባት በጣም በቃ አጨበጨብኩለት እዛ ጋር ማለት ነው ልጁ። ከዛ ላይ ያለው የምታውቁት ነው። በቃ ጥያቄና መልስ ነው። ለምን ሁለተኛ ዙር አይ ቲንክ 7 ደቂቃ ተጨመረላቸው። 7 ደቂቃው ላይማ በቃ ምን እንዳወራ ራሱ እኔ ሰውየው እኔ እንጃ እኔ በቃ እኔ ግራ ነው የገባኝ። ሆነ የለም ሜሮን ትሻል ነበረ። እኔ እውነት ሜሮን ትሻል ነበረ። እኔ መምህር ይቅርታ አድርጉልኝ ዲያቆን፣ እኔ ቤት ላይ ያሉ ትንንሽ ቦታ ላይ ያሉ ማለት ንጽጽሮች ማለት ይሻሉ ነበር ከመምህር። ችግር እኔ እስልምናው ላይ ባያወራ ራሱ መጽሐፍ ቅዱስ ላይ እንደው ጠበቅ አድርጎ ቢያወራልን ቢያንስ ከቨር ቢያደርግ ወይ መጽሐፍ ቅዱስ ላይ አላወራልን ወይ እስልምናውን አላፈረሰልን። በመጨረሻም ጥያቄና መልስ ላይ ምን ሊጠይቅ ይችላል ብዬ እየጠበኩኝ ስለ መጽሐፍ ቅዱስ ትቶ ስለ ሳላ መጽሐፍ ጨጓሬ ላጥ ነው ያለው። በነገራችሁ ላይ እኔ መሳቄን አትዩ መምህር ዲያቆን ዛሬ
ቢያንስ ሀፍ ይሆናሉ ብዬ ገምቼ ነበረ። ቢያንስ እንደምን ተጋግጦ መጽሐፍ ቅዱስን ያተርፈዋል ብዬ ነበረ። ግን አላሁ አለም። እንዴ እኔ ያቃጠለኝ እጄን የደከመኝ እኮ እጄ እንደዚህ ይዤ ፍሬያማ ነገር አለው ብዬ ማለት ነው። ነገሩ በሳላ በኩል ፍሬያማ ነገር አግኝቻለሁ። ቢያንስ የተጠቀማቸው ታክቲኮች ሳላ ለተናገረው ነገር ሁለተኛ ዙር ላይ የቀየረው ሲስተም በሁለተኛው 10 ደቂቃ ላይ 15 ደቂቃ ሳላ አውርቶ 15 ደቂቃ ዲያቆን ሲያወራ ምን አለው? ዝም ብሎ ብቻ ቃል ፈረንጆችን መደርደር ትርጉም የለው ምናምን ሲለው የፈረንጅ ዲያቆኖች ናቸው እንግዲህ እንትኖች ናቸው አይደል? የፈረንጅ ምሁሮች ናቸው እነዛ። ፈረንጅ መደርደር ብቻ ሲለው ልጁ በጣም ስማርት መሆኑ እኔ እውነት ድሮም ስማርት እንደሆነ ነው የማውቀው ሳላ። ዛሬ ደግሞ በጣም መስጦኛል። በቃ ምን አመጣለት? አሃ በቃ ፈረንጆቹማ ካልተመቹ አለና ገባለት መጽሐፍ ቅዱስ ላይ ማለት ነው። እነ ዜና መዋዕል ምናምን ላይ ገባ ልጁ። በቃ አሜዚንግ በቃ የገባበት መንገድ ማለት ነው የተደነኩበት እኔ በጣም ማለት ነው። በቃ እንዴት መወያየት እንዳለበት እንዴት በቃ ምን አይነት መልስ መስጠት ነው። ከዛ በዛችው 10 ደቂቃ ውስጥ እዛው ውስጥ ምን አደረገ? ያነሳቸውን ክሌም እስልምና ላይ ያነሳቸውን ነገሮች አጠራቸውና አለፈ ማለት ነው። በዛች በ10 ደቂቃ ውስጥ ተጠቀመበት መልስን በመስጠት ወደ መጽሐፍ ቅዱስን በመግባት ነጮቹን ልተውልህ ብሎ ወደ መጽሐፍ ቅዱስን በመግባት በጣም በቃ አጨበጨብኩለት እዛ ጋር ማለት ነው ልጁ። ከዛ ላይ ያለው የምታውቁት ነው በቃ ጥያቄና መልስ ነው። ለምን ሁለተኛ ዙር አይ ቲንክ 7 ደቂቃ ተጨመረላቸው። 7 ደቂቃው ላይማ በቃ ምን እንዳወራ ራሱ እኔ ሰውየው እኔ እንጃ እኔ በቃ እኔ ግራ ነው የገባኝ። ሆነ የለም ሜሮን ትሻል ነበረ። እኔ እውነት ሜሮን ትሻል ነበረ። እኔ መምህር ይቅርታ አድርጉልኝ ዲያቆን እኔ ቤት ላይ ያሉ ትንንሽ ቦታ ላይ ያሉ ማለት ንጽጽሮች ማለት ይሻሉ ነበር ከመምህር። ችግር እኔ እስልምናው ላይ ባወራ ራሱ መጽሐፍ ቅዱስ ላይ እንደው ጠበቅ አድርጎ ቢያወራልን ቢያንስ ከቨር ቢያደርግ ወይ መጽሐፍ ቅዱስ ላይ አላወራልን ወይ እስልምናውን አላፈረሰልን። በመጨረሻም ጥያቄና መልስ ላይ ምን ሊጠይቅ ይችላል ብዬ እየጠበኩኝ ስለ መጽሐፍ ቅዱስ ትቶ ስለ ሳላ መጽሐፍ ጨጓራዬ ላጥ ነው ያለው። በነገራችሁ ላይ እኔ መሳቄ ናት መምህር ዲያቆን ዛሬ ቢያንስ ሀፍ ይሆናሉ ብዬ ገምቼ ነበረ። ቢያንስ እንደምን ተጋግጦ መጽሐፍ ቅዱስን ያተርፈዋል ብዬ ነበረ። ግን አላሁ አለም። እውነቴን ነው። ስለዚህ እኔ ከዚህ በኋላ መጽሐፍ ቅዱስን ሰማዕቱ ብራና ብየዋለሁ። እውነት ይቅር እንዳይደብራችሁ፣ እድሜ ለዲያቆን እንዳይደብራችሁ ይቅርታ አድርጉልኝና ይሄ የዲያቆን ውጤት ነው። የዲያቆን ውጤት ስለሆነ መጽሐፍ ቅዱስን እንዳይደብራችሁ እንዳይከፋችሁ፣ በእኔ ማለት ነው ገብቶች ላይ እንደ ክርስቲያን ወንድሞቼ እንዳይከፋችሁ። በዛሬው ውይይት መሰረት መጽሐፍ ቅዱስ ሰማዕቱ ብራና ብለናል። በቃ አለቀ። ይሄ ነው ባጭሩ ታሪኩ። ቀጥሉ ሌሎቻችሁ፣ ለእናንተ እድሉን እሰጣለሁ። እኔ ይሄን ያክል ከተናገርኩ በቂ ነው። ብዙ መናገር እፈልግ ነበረ፣ ግን ለሌሎች እድሉ ልስጥ ባይዘወይ ማለት ነው። እንደዚህ አይነት ውይይት አይቼም ሰምቼም አላውቅም። በጣም ለሌላ ጊዜያችሁ ዲያቆኖች አትወያዩ። በቃ እንደዚህ እውቀት ከሌላችሁ ባካችሁን እዛው መስበኩ ይሻላል ቸርች ላይ።